ሰላምን ደስታን ይሰጣል የፍቅር ምግብነቱ ከህብታው ይበልጣል ስጦታዋ በማርከው በዚህ ቆንጆ ለጋሳለን የፍቅር ሰዓት የማይሞቀው ምንም አይነት ፍጡር የለም የህይወት ቤዛ የሚሆነው አምላክ ለሰው ልጅ ከቸረው ወደር መለኪያ የሌለው ታላቁ ጸጋ ፍቅር ነው ማሬ ትንሿ አረንጓዴ ንብ በአንድ በአረንጓዴ የተሞላ ሜዳ ላይ የሚያምሩ አበባዎች በቅለዋል። ሜዳውን ውብ አድርገውታል። በዚህም ስፍራ ንቦች በደስታ ይኖራሉ። ትልቁ ቀፎ ውስጥ የሚኖሩ ንቦች አበቦችን ይቀስማሉ፣ ጣፋጭ ማርም ይሰራሉ። ንቦቹ ቢጫና ጥቁር ቀለም ያላቸው፣ አይናቸው ቦግ ቦግ ያለና አበባ መቅሰሚያቸው ተመሳሳይ ነው። አንድ ቀን ግን አንድ ለየት ያለች ንብ ተፈለፈለች። ሌሎቹ ንብ ምንም የማትመስል ናት። መቅሰሚያዋ እንደ ሌሎቹ ሹል አልነበረም። ቀለሟ ድምቅ ያለ አረንጓዴ ሲሆን በፀሐይ ስትታይ የምታብረቀርቅ ነበረች። እናቷ በልጇ ሁኔታ በጣም ተገርማ ማሬ ብላ ስም አወጣችላት። ከእህትና ወንድሟ ጋር የሚያምረውን በአበባ የተሞላ ሜዳን ለማየት በጣም ጓግታለች። ገና ከቀፎ እንደወጣች ሌሎቹ ንቦች በአግራሞት እያዩት መንገዷን ዘጉባት። ለምንድን ነው እንደዚህ ሆንሽው? ምንም ንብ የሚመስል ነገር የላትም። ዝንብ ነው የምትመስለው። አይ እንቁራሪት ነው የምትመስለው ሲል አንዱ ንብ፣ ሌሎቹ ሳቁ። በላሷ ደግሞ ርዝመቱ አለ ሌላው እየሳቀ። ማሬ ደነገጠች። ለምን ከሌሎች ንብ እንደተለየች አልገባትም። እያዘነች እናቷን ፍለጋ ወደ ቀፎ ተመለሰች። እናቴ አለቻት እናቷን። እናቴ እኔ እንደ ሌሎቹ ቢጫና ጥቁር ሆኜ ለምን አልተፈለፈልኩም? አለቻት። እናቷ ፈገግ ብላ የማሬን ራስ ነካ ነካ እያደረገች ምክንያቱም አንቺ ተለየሽ ስለሆንሽ ነው። ስትፈጠሪ ልዩ ሆነሽ ነው። ልዩ መሆን ደግሞ ደስ የሚል ነገር ነው አለቻት። ማሬ እናቷ ያለችውን ብታምንበትም ሌሎቹ ንቦች ግን መተናኮላቸውን አላቆሙም ነበር። ጥቂት እንደበረረች አንድ ጓደኛ አገኘች። ቀይ ሰውነቷ ላይ ጥቋቁር ነጠብጣቦች ያሉባት ቀይ ጢንዚዛ። ማሬ ካየቻቸው ሁሉ ተወዳጅ ሆና ያገኘቻት ቀይ ጢንዚዛ